በመሐከላችሁ እንደዚህ አይነት ሰው ገብቶ መበጥበጥ ይሄ ተገቢ ነው? ይሄ መፍቀድ አለብን? አሁንም ማትወጣበት ውስጥ ልጅቷ የማይሆን ጸጸት ውስጥ እየከተትካት ምን ነው ባልተፈጠርኩ እንድትል ያደረግ እሷ ከመጣች ጊዜ ጀምሮ እናንተም እንዳያችሁ ነው። ምንም የተረጋጋ ህይወት እንትን አላልኩኝም። እየተረባበሽኝ ነው ምናምንና እሷንስ ለምን እንደዚህ እንዳስባት ይሆናል። በቃ መራራቅ ካለብን ደስ ይለኛል። አሁን ላይ ውስጥ የሚሰማኝ እንደዛ ነው። ምክንያቱም በጣም እየተጎዳው ነው። በጣም እየተሰበርኩኝ ነው። ማንም እየተረዳኝም አይደለም ነው። ማልቀስም አልፈልግም። በቃ ያለፈው አልፏል። ነግሬሃለሁ። ማትወጣበት ምጥ ውስጥ እየገባህ ነው። እኔ ከአንድም ሶስቴ ነግሬሃለሁ። ነገሮች ይስተካከላሉ እያለን የማይሆን ነገሮች ውስጥ እየገባን ነው። አንደኛ ማስተካከል ያለብን ነገር ካለ ትላልቅ ሰዎች ጋር ሄደን እናስተካክል። የሚፈታ ነገር ነው። ምንም ቀለል አድርገን እናስበው። አንተ ነገሮችን በዙር እያሰብካቸው ነው። አሁን ያለችው ካንተ ጋር አይደል? ሌላ ህይወት አላት። አወይስ አዲስ ህይወት እንድትጀምር ትፈልጋለህ ነው? አንተ መለያየት ትፈልጋለህ ነው? አይበቃም? እባክህን ቀን እየመሸ ነው። በቃ በጥላቻ የሚሆን ነገር እኮ ምንም የለም። አንተና እሷ አንድ ናችሁ አይደል? ይሄው አሁን አንተ ያደረግከው ትክክል ነው መጥፎ ነው ምንም ልልህ አይደለም፣ ግን እንድትጸጸት አታድርጋት ልጅቷን። ወንድሜ ነህ፣ የትም አትሄድም። ነገሮችን ተረጋግተ በአዋቂ እንደ ትልቅ ሰው እናስብ። በቃ ሁሉም ነገር በፍጥን አይሆንም። ስለዚህ ያለውን ነገር እሷንም ለማናገር እሞክራለሁ እና ወደ ራስ ተመለስ አብርሃም። ጥፋተኛው ገና ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያለ አንቺን አይደምቅም ባልሆነ። ደም የለኝም እኔ ከጠሩኝ ባንቺ አልፈልግም። እሱን ማስታወስ፣ ወደ ኋላ መመለስ፣ ያንን ነገር ማሰብ ጭራሽ ነው የማልፈልገው። በቃ ግን እሷ ከመጣች ጊዜ ጀምሮ እናንተም እንዳያችሁ ነው። ምንም የተረጋጋ ህይወት እንትን አላልኩኝም። እየተረባበሽን ነው ምናምንና እሷንስ ለምን እንደዚህ እንዳስባት ይሆናል። በቃ መራራቅ ካለብን ጀስት አለ አይደለ? በቃ የሆነ ግን ብዙ ባንገናኝ ደስ ይለኛል። አሁን ላይ ውስጥ የሚሰማኝ እንደዛ ነው። ምክንያቱም በጣም እየተጎዳው ነው። በጣም እየተሰበርኩኝ ነው። ማንም እየተረዳኝም አይደለም ነው። ማልቀስም አልፈልግም። በቃ ያለፈው አልፏል። እኔ ካሁን በኋላ የበፊቷን ሩታ ጠንካራ መሆን ነው የምፈልገው። የሆነ አንዳንድ ጊዜ ፍቅር እንትን ይላል፣ ይሰብራል ምናምን ማለት የሆነ ጠንካራውን ሰው ሰነፍ ወይም ደግሞ ልፍስፍስ የሚያስብለው ፍቅር ነው ብያ እንዳስቡላ ሆኛለሁኝና እንደ በፊቱ መጠንከር እፈልጋለሁኝ። አሁን ላይ ብዙ እንትን ማለት አልፈልግም። በቃ በምችለው አቅም ነገሮችን ሶልቭ ለማድረግ እሞክራለሁ። ከዚህ በላይ ግን መታገል አልፈልግም። እሱም ምርጫውን ይመርጣል፣ ውሳኔውን ይወስናል። እንደውም ብንችል በቃ አሁን በኋላ ከህይወታችን ብትወጣ ደስ ይለኛል። እኔ እሱን መጠርጠር አልፈልግም፣ አልጠረጠረውብም። እኔ ምን ያክል ለእኔ ንጹህ እንደሆነ አውቃለሁኝ። ግን ለምን አይነግረኝም? ለምን ድብቅ መሆን ፈለገ? ለምን ዋሸኝ? እነዚህን ጥያቄዎች ደግሞ አእምሯችሁ ለእነዚህ አይነት ጥያቄዎች መልስ ካላገኘ በጣም መጥፎ ነገር ነው። ምክንያቱም የማትፈልጉት ጥርጣሬ ውስጥ ይከታችኋል። የማትፈልጉት አይነት ህሳቤ ውስጥ ይከታችኋልና እኔም ወደ እንደዚህ አይነት ነገር ውስጥ እየገባሁኝ ስለሆነ ይባስ ብሎ ደግሞ በጣም ነገሮችን እያባባሰው ነውና እያፈረሰ ነው። ነገሮችን በራሱ ሙድ እያስኬደ ያለው ማለት ነውና
ምንም ነገር ይፈጠር እኔ ማወቅ ነበረብኝ። ግን የሆነ አንድ ሰውንም ለመርዳት ይሁን የኔ የምትሉትን ሰው እኔ ማለት እሱ ነው፣ እሱ ማለት እኔ ነኝ። እኔ እንደዛ ነው ማምነው። ሰው እንዴት ራሱን እየጎዳ ሌላ ሰው መጥቀም ይችላል? ሰው እንዴት እኔን እየጎዳኝ ቅም ይችላል? ይሄ የማይሆን ነገር ነውና ውስጤ ተረብሿል። በጣም ብዙ የሚያስጠሉ ባህሪያቶችን እያሳየኝ ነው። እነዚህን ባህሪያቶች ደግሞ እኔ ጭራሽ መቀበል አልፈልግም፣ አልቀበለውም። ምክንያቱም ያ የእሱ መገለጫ ስላይደለ የእሱ ባህሪ ስላልሆነ ራቅ ብለሽ እንዲያስተካክል አድርጊ ብለው ነበር ያሉኝ። እኔ ደግሞ በመራቅ መፍትሄ አለ ብዬ ስላላሰብኩኝ በሰዓቱ መራቅ አልፈልግም። በቃ አብረን ተነጋግረን ያለውን ችግር አጠገቡ ሆኜ ሶልቭ እናደርጋለን፣ ችግሩን እንፈታለን ብዬ ነበር ያሰብኩትኝ። እሱ ግን እንኳን እንድንነጋገር ይቅርና ታውስ ግን አሁን ያለኝ አማራጭ ለትንሽ ጊዜ በቃ ማለት ካጠገቡ ዞር ስል ምናልባት አጠገቡም ስለሆንኩኝ ይሆናል እኔ ጉዳቱ ያልታየው የሆነ ጉድለቱ ያልተሰማው ምናምን ለዛ ይሆናልና ካጠገቡ ለትንሽ ጊዜ ዞር ልበል፣ እኔም ራሴን ላዳምጥ ይሆናል አይደለም። ችግሮቹ መሀል ሆናችሁ ያንን ነገር ስታሳልፉ የባሰ ጭንቀት እየተደራረበባችሁ ነው የሚመጣውና ከችግሩ ራቅ ብላችሁ የሆነ መፍትሄ ለመፈለግ መሞከርም አንዳንዴ ጥሩ ነው ብዬ አስቤ እንግዲህ አንደኛ እሱም ማለት ጉድለቶችን ማየት አለበት ማለት እኔ አጠገቡ ስለሆንኩኝ ምንም የተሰማው አልመሰለኝም። ምናልባት አንዳንድ ጊዜ የሆነ የራሴ የኔ የምትሉት ሰው ካጠገባችሁ ራቅ ሲል ጥቅሙንና ጉዳቱን በደንብ ትለያላችሁ ብዬ አስባለሁኝና ያንን በማሰብ አስቤያለሁኝ። ያው ወደ ፋሚሊ መሄድ አልፈለኩም። ምክንያቱም ወደ ፋሚሊ ማለት በቃ እናት አባት ጋር ምናምን ስትሄዱ ነገሮችን ችግሩን እያሰፋሁት እንጂ እያጠበቅኩት እንደማልመጣ ስለተረዳሁኝ ነው። እና ወደ ቤተሰብም መግባት አልፈልግም። ችግሩን ወደ እንደዛ አይነት መውሰድ አልፈልግም። በቃ እስካሁንም በቃ አሉ እዚህ ማለት ሁለቱ በደንብ እንትን እንዲሉ ነው የምፈልገው እንጂ እናት አባት ድረስ ምናምን በቃ መግባት ውስጥ ችግሩን ማስፋፋት አልፈለኩኝም። እና በራሴ መንገድ አንድ ላይ ሆነን ችግሩን ለመፍታት እንግዲህ እሞክራለሁኝ። እንደሚሳካ ተስፋ አድርጋለሁኝ። ማለት አንዳንድ ጊዜ ለምንድን ነው እንደዚህ አይነት ፈተናዎች የሚበዙብኝ? ለምንድነው የምፈተነው ምናምን ብዬ አስባለሁኝ። ባለፈው ያው ትንሽ ለፍኩበት ነገር ነው ብዬ በጣም በብዙ መንገድ እኔም ልረዳት ሞክሬ ነበረ። ግን እሱ እያደረገው ያለው ነገር እኔም በጣም እየጎዳኝ መጣና እሷንም በሌላ መንገድ እንዳሰባት እያደረገኝ ነው። እኔ እሷንም እንደዛ ማሰብ ፈልጌ ሳይሆን ጀስት በቃ አለ አይደለ ወደ ኋላ እንድመለስ ሁለቱም እያደረጉኝ ነው። ከዚህ በፊት ወደ ኋላ ባልመለስ ደስ ይለኛል። ግን ከዚህ በፊት ያው እኛ ህይወት ከመጣች በኋላ ጀምሮ የሆነ ስቴብል አይደለም ህይወታችን። የሆነ በቃ አይደለ አንዴ እንረባበሻለን፣ አንዴ ተመስገን ሰላም ሆነን ብዬ እላለሁኝ። ከዚህ ሁሉ ቢቀርስ ብዬ ያሰብኩበት ጊዜም አለ። በቃ የሷ እኔ ባለችበት ሰላም ትሁን፣ ምንም አይንካት፣ የምትፈልገውን ሀሳቧን ምናምን በቃ ፈጣሪ ደስታዋን ሙሉ ያድርግላት። እኔ እንድትጎዳ አልፈልግም። ግን ለምን እኔን ህይወት ትረብሻለሽ ብዬ በጣም አዝኜ ነበረ እና በመጥፎ እንድረዳውም እያደረገችኝ ነው። አሁን ላይ ከበፊት ጀምሮ በቃ የተጀመሩት ነገሮች እንዳስታውስ እየሆንኩኝ ነውና ጥፋተኛው ገና ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ? የኔ ሕይወት ያለ አንቺን አይደምቅም ባልሆነ ምንም የለኝም እኔ ከጠሩኝ ባንቺ አፍቅሬሽ እያለሁ ለበደልኩሽ ማለት በእንባ በመለስ የሚያንሰኝም አይደል ማንዳቴ የሚያንሰኝም አይደል አብኩት ተናደ ባለማወቅ
ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለ መረሳትሽ ሚስጥሩ ምን ይሆን